አጭር ነገር ነው የምንነጋገረው። አሁን እየተነጋገርን ያለነው የፈሪዱላ ፈርቁ ላይ መጥቶ ስለ ቀብራቸው ነው። ውሸት ነው ሁሉ ሳይሆን የተነገረው። መጀመሪያ ተራሁም አይደረግላቸው ሙስሊም አይደለም ያሉት እና ዋናውን ተነካነካ ማድረግ ምንድን ነው? ነገ ሙፍቲ እንደሞቱት እኮ ሁሉ ሰው ሞተ። አሁንማ ምናልባት ፖሊስ ያሉት አጥተው ያቃጥሏቸው አስበው ሊሆን ይችላል። አውጥተው ሊቆራርጧቸው አስበው ሊሆን ይችላል። አሁንም ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመንግስት ጋር ተመካክረን እናወጣቸዋለን አሉ። ሙፍቲ ሲወጡ ቆሞ የሚያይ ምፍጣን ልጅ የላቸውም። ምፍጣን ሙሂድን ደረሳም የላቸውም። ሙፍቲ አላቸው እንዴ? እንኳን አወጣለሁ ፊትያውን እንታ ስለዚህ ሙፍቲ አፈነዳዋለሁ ካሉት አንዱ ሲሞቱ ፈነዳ። ምን አይነት ሸእም ያለው ሰው ነው? ምን አይነት ትልቅ ሰው ነው ሙፍቲ ብሎ ማለት? ሀያቱ አይደለም ሞተው ለሙስሊም ትልቅ ስራ ሰርቶ ሄዷል። ምን አይነት አውሬዎች እንደሆኑ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙፍቲ ሞት ወጣ። ካሁን በኋላ እነዚህ ሰዎች ወንድሞቻችን ናቸው። አንድ ነን የሚለው የሙስሊም ገዳይ ብለን እንወስደው ነው። ከነኝ ጋር አንድ ነን ወይ? አንድ ነን አይደለም? እስቲ በቻሳይ ሙፍቲን አናዶ ገሎ አሁን እንኳን አላስቀበርም አላስተኛም የሚል ወሃቢያ ሙጀሲም የሁሉ ሰው ሽርክ ይሰራል አለ። ሽርክ ሙስሊም አይሰራም ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት እጁ ባንድ እግር ባት ኑሮት ቅጥም የሌለው ፊት ኑሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙፍቲን የሚያመልክ አይሻልም? የመረዝ ሆነ ብናመልክ ወሃቢያ ከሚያመልከው ጌታ ያስጠላና እናመልካለን እንዳናመልክም እንጂ ነው። ስለዚህ እስከ ሙፍቲ ሞት በቃ ሙፍቲ የዋህነታቸውን ተጠቅመው የሰሩትን ሰርተዋል። ካሁን በኋላ አንድ ነን እያለባበሰ ቅቤ እየቀባ የሚመጣው አንድ ለሆዱ ነው፣ አንድ ለስልጣኑ ነው። እኛ ደግሞ ለባለስልጣን ለሆዱ ለሚገዛ ተገዦችም ተቀባዮችም አይደለንም። የሙፍቲ ሙሪዶች የሙፍቲ ደረሳዎች ኸጦን አሕመር ቀይ መስመር አስምረው ሄደዋል ሙፍቲ ረሒመሁላህ ረሕመተን ዋሲዓ። ስለዚህ ሶላተል ጋይብ አንሰግድም ሶላተል ጀናዛ አንሰግድም ብሎ የዋለው ስንት ወሃቢያ ነው። እኛ እኮ በቁማቸው ተናግረናል። ሙፍቲ የሙፍቲ መሰሎችን ስም እየዘረዘረ ሙስሊሞች አይደሉም መካ መግባት አይፈቀድላቸውም የሚለውን ሰምታችኋል አይደላችሁ? አልሰማችሁም? እና ሙስሊም ያላረገ አንተን ሙስሊም አድርጎ ወንድሜ ነው ይለኛል ብለህ ታስባለህ ወይ? ማትሞት ለሆድህ ነው የምትኖረው ጊዜ ለሆዳም እኛ ምንም ብቻ አንሰጥም አበደን። አለይሃ ነሕያ ወአለይሃ ነሙት ወአለይሃ ኑብዓት ኢንሻአላህ ሚነል አሚኒን። አበደን ዛሬም ትናንትናም ነገም ከወሃቢያ ጋር አንድ አይደለም። ወንድሞቻችንም አይደሉም። ማን ወለደልን አባት ላኢላሀ ኢለላህ እንደ አስፈንጥሮ ለቋቸዋል። አላህን የሚገዛና አሻንጉሊት ጦጣ የሚወርድ ጌታ የሚያመልክ ማን አዛም ብሎ ወንድማችን የምትላቸው? በሐዘናችን ላይ ቅድም ሸቃቱን ብለዋል። እንጨት መስለቢያ አይደለም ከዛም በላይ ቢባል ሰማይ መሬቱ ያለቀሰላቸውን ሰው ሰማይ መሬቱ አረፈ እኮ ነው ያሏቸው በሙፍቲ ሞት አይደለም። ስለዚህ ወደፊትም ኢንሻአላህ አንድ ነን የሚለው ለሆዱ ያደረ ነው። አንድ ከጀህሉ የተነሳ ጀህለን አሚቅ ያለው ሰው ነው ትልቆቹ ዑለማዎች ያላየ። ስለዚህ አካል አምላኪ ምንጊዜም ከሙስሊም ጋር አንድ ሊሆን አይችልምና
አንድ መልእክት ብቻ አስተላልፍልኝ። እናንተን ሰምቶ በሙፍቲ ዝምባቸው እሺ የሚያስብልህ ዘመድም ወዳጅም ልጅም የለም። ተስፋችሁን ቁረጡ። ሙፍቲን አነኳቸው እንበሉልን። ሙፍቲን አነኳቸው። ምን አገባችሁና ስለ ሙፍቲ ታነሳላችሁ? በነፍሰ ገዳይነትም እንጠይቃቸዋለን። አናደው ገላቸዋል። በቀብርም አላስቀምጥም ብለው ሰድባቸዋል። ወደፊት ህግ ካለ በህግ ይጠየቃል። ህግ ከሌለም ዘመን ኢንሻአላህ ይፈርድናል። ጊዜ ይመጣል። እዛ ድረስ ሁላችንም ሙፍቲ ነን ብለን የሙፍቲን ጥቃት ለማውጣት ሸሪዓተል ኢስላምን ቀጥ አድርጎ ለመያዝ ሁላችንም ዝግጁ ነን ኢንሻአላህ። ኢንሻአላህ አይታየኝም። ኢንሻአላህ ሁላችንም ሙፍቲ ነን። ሁላችንም የሙፍቲን ፈለግ ተከትለን ኢላንነት ሁላችንም ቀጥ እንላለን ኢንሻአላህ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።